በርግጥ ይህ ሰበር ዜና ሊባል ይችላል። ሰላም ወዳጆቻችን እንዴት ናችሁ? በተለይ ደግሞ እኛ ጋር ደሴ ወሎ ዩኒቨርሲቲ ጎን የቤት ባለቤት ለመሆን እኛ ጋር ገብታችሁ የተመዘገባችሁ ወዳጆቻችን፣ እህቶች፣ ወንድሞች በሙሉ እናንተን እንኳን ደስ ያላችሁ እላለሁ። ሌላኛው ሰበር ዜና ግን ይሄንን እዚህ እድል እንድትጠቀሙ ነግረናችሁ እያቅማማችሁ ቁማችሁ የነበራችሁ ወዳጆቻችን ለእናንተ እንግዲህ ምናልባት ጥሩ ዜና ላይሆን ይችላል። ጨርሰናል፣ ሞልተናል። 84 ሰው በአጭር ጊዜ ውስጥ ተሞልቶ እንደምትመለከቱት በቃላችን መሰረት ብረት ገብቶ ተቆፍሮ ወደ ላይ መሰረቱ እንግዲህ እንደምትመለከቱት ሊወጣ እየተዘጋጀ ነው። እንደምትመለከቱት ነው። ከመጀመሪያ እስከ መጨረሻ እንግዲህ ወዳጆቼ ማታም ጭምር ባውዛ ገጥመን እየሰራን አሳይተናችኋል። ቃል በተግባር ማለት ይሄ ነው። መዘገብን፣ ሰዎችን ሰበሰብን፣ በቀጥታ ወደ ስራ ገባን። እየሰራን ነው። እንደውም አብዛኛው ምዝገባ የመዘገብ ነው። ስለዚህ ሰበሩ ዜና ሁለት አይነት ይሆናል ማለት ነው። የመጀመሪያው ለአባላቶቻችን እንኳን ደስ ያላችሁ። ይኸው እንግዲህ ቤታችሁ እየተሰራ ነው። አላህ ሱብሓነሁ ወተዓላ በደንብ በሰላም ጨርሰ ነው የምንኖርበት፣ የምንወልድበት፣ የምንከብድበት፣ ሰርተን የምንለወጥበት፣ ንብረት የምናፈራበት ያደርገን ዘንድ ምኞታችን። እንደምትመለከቱት እንግዲህ ከቁፋሮ ጀምሮ ሲደለደል ጀምሮ እንደዚሁም ደግሞ ብረቱ ሲታጠፍ ጀምሮ አሳይተናችኋል። አሁን ደግሞ እንደምትመለከቱት እኔ እዚህ ብረቱ ላይ ቁሜ ነው የምትመለከቱት። ይሄን ያክል ብረት ገብቷል። አሁንም ወርሃዊ መዋጮውን 35,000 ብር ጀምረናል። የተመዘገባችሁ በሙሉ ወርሃዊ መዋጮአችሁን ቀጥሉ፣ ቤታችሁን በተባለው ጊዜ እንድትረከቡ ማለት ነው። ሌላ አዲስ ሰበር ዜና አለን። ይሄ ሰበር ዜና ምንድን ነው? ይሄንን ወሎ ዩኒቨርሲቲ ጎን ያለውን ባለ 16 ፎቅ ህንፃችንን የምንገነባበትን 84 አባላቶቻችንን ሙሉ በሙሉ ጨርሰን ከዘጋም በኋላ በጣም በርካቶቻችሁ እኛ ስለምን አልተሳተፍንም ብላችሁ በመዘግየታችሁ በጣም የተቆጫችሁ እንዳላችሁ ያው እንግዲህ መልእክት እየላካችሁ ነው። ቀጥታም ከአረብ ሀገርና ከአውሮፓ ከአሜሪካ እየደወላችሁ ነው። ለእናንተም ሌላ አዲስ ብስራት አለን። ደሴ እምብርቷ ላይ መሃል ላይ አገር ግዛት ከፒያሳም ከሼልም ዋናው የከተማው መስተዳድር ጎን እጅግ በጣም ወሳኝ የሆነ ቦታ ላይ ልብ በሉ፣ ውስን የሆኑ እጣዎችን ይዘን መተናል። ስለሱ ጉዳይ ቦታው ላይ በምናሳያችሁ ወይም ደግሞ ቦታው ላይ በሂደን በምንወስደው ሹት ወይም ደግሞ በምንወስደው ቪዲዮ የምናሳውቃችሁ ይሆናል። ስለዚህ ሁላችሁም እኛ ጋር ቤታችሁን ለማልማት ቤታችሁን ለመስራት ዝግጁ ሁኑ። ቃል በተግባር ነው። እኛ ጋር ይህ ነው። የቤት ባለቤት እናደርጋችኋለን ሳይሆን የቤት ባለቤት ትሆናላችሁ ነው መርሃችን። ስለዚህ እኔ ዛሬ በጣም ደስ ብሎኛል። ከአዲስ አበባ ድረስ እዚህ መጥቼ ስራውን ኮንትሮል እያደረኩ እየተቆጣጠርኩ እያየሁ ቼክ እያደረኩ ነው የምገኘው። እንደምትመለከቱት ይሄ ቦታ ላይ ገና ሀ ብሎ አፈር ሲቆፈር ሲመረመር ሁሉ አሳይተናቸዋል። ዛሬ ደግሞ እንደምትመለከቱት ብረት እየደረደረ ነው በአንደኛው ሳይድ፣ በሁለቱ ሳይድ ደግሞ ይቀራል። የሾሪንግ ስራዎች የፋውንዴሽን ስራዎች ይጀምራሉ ተጠናክረው በተባለበት ጊዜ ኢንሻአላህ በ3 ዓመት ከ10 ወር ወይም ደግሞ እስከ 4 ዓመት ባለው ጊዜ ውስጥ እዚህ ቦታ ላይ የቤት ባለቤት ሆነን እጅግ በጣም ደስ የሚል ህይወት የምንጀምርበት ጊዜ ይሆናል። በዚህ ስልክ ቁጥር በ0948356500 ወይም ደግሞ በ0922474444 ላይ እኔና ወንድሜ አህመድ ወሎ ዛሬም እናንተን ዝግጁ ሆነን እንጠብቃችኋለን። ለዚህ ቦታ ሳይሆን አገር ግዛት ላለው አዲሱ ቤታችን ተዘጋጅተን እንጠብቃችኋለን። እዚህ ላይ ግን ጨርሰናል። አባል ሆናችሁ እኛን አምናችሁ መታችሁ እዚህ ቤታችሁን ለመስራት የተዘጋጃችሁ አባሎቻችን እንኳን ደስ ያላችሁ እንላለን። ሌሎቻችሁ ደግሞ ይህን እድል ስትጠባበቁ ቆይታችሁ ነገር ግን ደግሞ በተለያዩ አጋጣሚዎች ዘግይታችሁ እድሉ ያመለጣችሁ ይህንኛውም እድል እንዳያመልጣችሁ እላለሁ። መዋጅሩ ነኝ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።